ምንድነው? የመልካም ሰዎች ህይወት በተግዳሮት የተሞላ ኑሯቸው በብዙ ውጣ ውረድ የተሞላ የሚሆነው በዛ መራራ ጉዳይ ውስጥ የሚፈጠር ጣፋጭ ህይወት ስላለ ነው። መከራና ስቃይ የመልካም ሰዎች ቋሚ መገለጫና የተለመደ መታወቂያ ስለሆነ ነው። ለህዝብ ፈውስ የሆነ ነገር ካረገዝክ የዘመናት የጸሎት መልስ አንተ ውስጥ ካለ ይሄንን የምትገላገለው በብዙ መከራና ስቃይ፣ በእንቅልፍ ማጣት፣ በምቾት ማጣት ውስጥ ስታልፉ ይሄ ሁሉ ነገር እንዲደርስባችሁ እግዚአብሔር የሚፈቅደው አዲስ ህይወት በህይወታችሁ ውስጥ ፕሮሰስ እየተደረገ ስለሆነ ነው። ህይወት ልትሰጡ ነው። ምዕራፍ ልትከፍቱ ነው። አንድ ሌላ ፐርፐዝ ወደ ምድር ልታመጡ ነው። ህመማችሁ የቱንም ያህል ብርቱ ቢሆን አጭር ጊዜ ነው። ስቃያችሁ የቱንም ያህል ብርቱ ቢሆን ውጤታማ ነው። ውጤታማ እንቅልፍ ያጣውባቸው ሌሊቶች በጣም ውጤታማዎች ናቸው። ምቾት ያጣውባቸው ሌሊቶች በጣም ውጤታማዎች ናቸው። አውቃለሁ በጣም ብርቱ ነው፣ ከባድ ነው፣ ስቃዩ ቀላል አይደለም። ነገር ግን እንዲሁ በቀልድ አይደለም የታመምኩት፣ እንዲሁ በቀልድ አይደለም እንቅልፍ ያጣሁት፣ እንዲሁ በቀልድ አይደለም በፔን ውስጥ ያለፍኩት። ህይወት እየተሰራ ነው። ለህዝብ የሚሆን ነገር እየተሰራ ነው። የዘመናት የጸሎት መልስ ነው እኔ ላይ ዳውንሎድ የሆነው። ወዳጆቼ፣ የኔ እህት፣ የኔ ወንድም፣ እግዚአብሔር አምላክ በስቃይ ስለሚደሰት አይደለም። በአንተ ስቃይ ውስጥ የሚሰራ የሚሆን የሚደረግ ነገር ስላለ ነው። ስለማይችል አይደለም፣ ስለማያውቅ አይደለም፣ ስለማይወድ አይደለም። ህይወታችሁ በመቃብር ላይ እንደተቀመጠው አበባ አይደለም። ከስራችሁ ያለው የህይወት ውሃ ምንጭ ነው እንጂ ሬሳ አይደለም። ሕያው አምላክ ነው ከስራችሁ ያለው። ዛሬ ታይታችሁ የምትጠፉ አይደላችሁ። ውበታችሁ ይጨምራል እንጂ በኢየሱስም አይረግፍም። ስር እየሰደዳችሁ እንጂ እየረገፋችሁ አትቀጥሉ። ቅርንጫፍ ታወጣላችሁ። በጌታ በኢየሱስም ይሄ ይሆንላችኋል።